ሰላም ሰላም እንዴት ናችሁ ተመልካቾቼ? ሰርካለም ነኝ ከቆንጆ ቲዩብ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም በያላችሁበት? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጣሁትኝ የአትክልት ሾርባ እንዴት አድርጌ ሰርቼ በቤቴ እንደምጠቀም እሱን አሳያችኋለሁኝ። የአትክልት ሾርባ ያው በተለያየ አይነት መንገድ መስራት ይቻላል። በተለያየ አይነት ግብአቶች መስራት ይቻላል። እኔ ደግሞ ከነዚህ ግብአቶች በጥቂቶቹ አንዱን ብቻ አሳያችኋለሁ። ወደፊት ሌላም አሳያችኋለሁ። ለዛሬ ይሄው ነው። ወደ ስራው እንሂድ። የሚያስፈልጉኝን ነገሮች ይዤ ቀርቤያለሁ። እኔ የምጠቀምበት ለዛሬ የተከተፈ ድንች፣ የተቀቀለ መኮረኒ፣ ተነክሮ ያደረ ሽምብራ፣ እዚህ ጋር ጨው አለኝ፣ ቁንዶ በርበሬ፣ ዘይት፣ ኦሊቭ ኦይል፣ ሽንኩርት፣ የተቀቀለ ድፍን ምስር፣ ነጭ ሽንኩርት፣ ካሮትና ቲማቲም ናቸው። ነጭ ሽንኩርት እንዳስፈላጊነቱ ማለት የማትወዱ ሰዎች አለመጠቀም ትችላላችሁ። እኔ ነጭ ሽንኩርት በብዙ ነገሮች ላይ ማስገባት ስለምወድ እጠቀማለሁኝ። ስለዚህ እነዚህን ግብአቶች ይዘን ወደ ስራው እንሄዳለን። እኔ በቤቴ እንዴት አድርጌ እንደምሰራና እንደምጠቀም አሳያችኋለሁ። አብራችሁ ይቆዩ። እዚህ ጋር ይሄው የምሰራበትን ብረት ድስት አቅርቤያለሁ። እሳቴን እለኩስና ሽንኩርቴን እጨምራለሁኝ። ሽንኩርቴን የተወሰነ አበስላለሁ። እዚህ ጋር ዘይቴን እጨምራለሁ። አሁን ዘይት እንዳስፈላጊነቱ እንጠቀማለን። እንደምንሰራው ብዛት ማለት ብዙ ምሰሩ ከሆነና ትንሽ እንደምሰሩት መጠን ያው ስለሚለያይ እሱ እንደ ፍላጎት ማድረግ ነው። እዚህ ጋር ነጭ ሽንኩርቴን ጨምራለሁ። እዚህ ጋር ወዲያው በመቀጠል ምን አደርጋለሁኝ? እዚህ ጋር ሽምብራዬን ጨምራለሁ። ምክንያቱም ተነክሮ ብቻ ነው ያደረው እየበሰለ ስላልሆነ አብሬ የተወሰነ እጠብሰዋለሁኝ። ይሄን የተወሰነ ጥብስ አድርግና አመጣለሁ። እዚህ ጋር የተወሰነ ከጠበስኩ በኋላ አብሬ ቲማቲሙን ጨምሬ በደንብ ጥብስ አደርጋለሁኝ። ይሄን ክድን አደርግና ትንሽ አቆየዋለሁ። ይሄን እንደዚህ በደንብ አድርጌ ቲማቲሙን አብሬ ጠብሻለሁ። ከዚህ በመቀጠል ካሮቴን ጨምራለሁ። ይሄንንም የተወሰነ ጥብስ አደርግና እመለሳለሁ። እንደዚህ ከጠበስኩ በኋላ አሁን ድንቼን ጨምራለሁ።
ምክንያቱም በጣም መብሰል የለበትም እንዳይፈርስ ማለት እንትን ማለት መውካት የለበትም እና አሁን እዚህ ጋር ቁንዶ በርበሬ ወይም ብላክ ፔፐር ጨምራለሁኝ። እዚህ ጋር ከለሩ ትንሽ ማለት ወደ ቢጫ እንዲሄድላችሁ ከፈለጋችሁ እርድ መጨመር ይቻላል። አንዳንዴ ጨምራለሁ፣ አንዳንዴ ደግሞ አልጨምርም። ያው እንደንትኑ ነው። መጨመር ግን ይቻላል። ጨምሬ ሰርቼ አውቃለሁ። ስለዚህ መጨመር ይቻላል። እዚህ ጋር በተረፈ የፈላ ውሃ አዘጋጅቻለሁ። የፈላ ውሃዬን የተወሰነ ጨምርና ትንሽ ድንቼ በሰል አድርጋለሁ። የተወሰነ አሁን እዚህ ጋር ምስሬና መኮረኒን ጨምሬ ውሃዬን ጨምራለሁ። ትንሽ ይዋሃድልኝና ውሃዬን ከልሳለሁ። አሁን ውሃዬን እዚህ ጋር ክልስ አደርጋለሁ። ተረፈ ይሄን ከድኜ አንተከትካለሁ። አሁን እንደዚህ በጣም እየተንተከተከ ነው። እዚህ ጋር ጨው ጨምራለሁ እንዳስፈላጊነቱ ቀምሰን እዚህ ጋር እሳቴን ቀንስ አድርግና ጨዌን ካስተካከልሁ በኋላ ትንሽ ጨምራለሁ። እዚህ ጋር እንደምታዩት ወፈር ብሎልኛል። ጨዌን ሁሉን ነገር አስተካክዬ ጨርሻለሁኝ። በመቀጠል አሁን ከዚህ በኋላ እሳቴን አጠፋለሁ። ከዛ ወደ ማቅረቡ እንሄዳለን። በተረፈ ለዚህ ቤት ወይም ለቻናሌ አዲስ የሆናችሁ ሰዎች ቅድሚያ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ለሆናችሁ ደግሞ ቪዲዮውን አይታችሁ ወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ። ማንኛውንም አስተያየት እቀበላለሁኝ።
ሰርቼ እንዳሳያችሁ የምትፈልጉት ነገር ካለም ኮመንት ጋር አስቀምጡልኝ። ስለምትከታተሉኝ በጣም አመሰግናለሁኝ። መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ በያላችሁበት። እወዳችኋለሁ። እንብላ እንብላ። ደህና ሁኑልኝ። መልካም ጊዜ። ባይ ባይ።